አንድ ሰውዬ ልጆቹን ሚስቱን ወደ ሆነ መዝናኛ ቦታ ለመውሰድ ፈለገ። ጎረቤቱን ሲወዳት ስለነበረ ሂጂና ጎረቤትሽን አብረን ከኛ ጋር እንዝናና ብለሽ ንገሪያት ይላታል፣ ለሚስቱ ማለት ነው። ሚስቱን ደግሞ ይዋህ ስለነበረች ሄደችና ጎረቤቷን ብቻሽን ከምትሆኚ ባሌ ወደ መዝናኛ ቦታ ሊወስደን ስለሆነ እኔና ልጆችን አብረን እንሄድ፣ ከዛ ዘና ብለን እንመጣለን ትላታለች። ከዛ በኋላ እሺ ብላ ያቺ ጎረቤት ደግሞ እሺ ብላ ዛባብሳ ምናምን ሄደች ከነሱ ጋር። እየሄዱ እያለ ወደ ሆነ በረሃ ቦታ ወሰዳቸው። ከዛ በኋላ የሆነ መዝናኛ ነገር የሚመስል ማለት ነው ይወስዳቸውና ሚስቱን ይዛ ሄደሽ ናአና ለቅመሽ ነይ ይላታል። እዛ በቀሩቅ ቦታ ማለት ነው። ከዛ በኋላ ልጆቹን ደግሞ በዛ ሄዳችሁ ተጫውታችሁ ነው ሄዱ ተጫውቱ፣ በዛ በጣም ምርጥ መጫወቻ ያለ ይላቸዋል። ከዛ ልጆቹም ሄዱ፣ ሚስቲቱም ሄደች። ከዛ በኋላ ይቺን ሴትዮ ማለትም ጎረቤቷን ማለት ነው ምን ይላታል? ብር ልስጥሽና ዝሙት እንስራ ይላታል። ከዛ በኋላ ሴትዮዋ በጣም ደነገጠች። እንደዚህ እንዴት ታደርጋለች? ሚስት ያለህ ነው፣ በዛ ላይ ደግሞ አላህን አትፈራም ወይ ምናምን ብላ በጣም ብዙ ነገራቶች አለችው። ከዛ በኋላ ብር ልስጥሽ ይላታል። ብር ልስጥሽ እኔ በብር አልሸጥም ምናምን ብላ እምቢ ስትለው ብዙ ብር ይሰጣታል። 100 200 300 400 ብዙ ሺህ ብር ለመስጠት ይሞክራል። ከዛ በኋላ እሷም እምቢ ትላለች። እምቢ በምትለው ጊዜ ግን አስገድዶ ሊደፍር ሞከረ። ከዛ በኋላ ሲታገሉ ተጮኸች። እሷ በምትጮህ ጊዜ የሆነ እረኛ ይመጣል። የሆነ እረኛ መጣና ምን አለው? እዚህ በብር ወይም ደግሞ እሷን አስገድዶ ለመድፈር ከመሞከር ከዛ አንዲት ናአና የምትለቅማለች፣ እሷ በነፃ እንደፈለክ ማድረግ ትችላለህ፣ እሷ ጋር አሁን እኔ ተኝቼ ነው የመጣሁት ይለዋል ሰውየው። ያቺ ሴትዮ ምን ናት? የዚህ ሰውዬ ሚስቱ። እናንተ በብዙ ብር ሌላ ሰው ላይ ሄዳችሁ ዝሙት ልትሰሩ ብትሞክሩ እዛ እናንተ ቤት ውስጥ ወይ ልጃችሁ ወይ ሚስታችሁ ወይ እህታችሁ ወይም ሌሎች አካላቶች ላይ በነፃ ዝሙት ይሰራል። ሰው የዘራውን ነው የሚያጭደው። ጌታችን ሰው የዘራውን ያጭዳል። ዝሙት ምናልባት እናንተ በ5 ሳንቲም ማነው በብዙ ሚሊዮን ሰርታችሁ ሊሆን ይችላል። በ5 ሳንቲም ወይም ደግሞ በነፃ ከእናንተ ቤት ዝሙት ይሰራል። ያለ ምንም ጥርጥር ማለት ነውና ጥንቃቄ ይፈልጋል። ለሰው ከዚህ ታሪክ ብዙ ይማራን ብዬ አስባለሁኝ። በሰው እናቶች ላይ፣ በሰው ልጆች ላይ፣ በሰው ሚስቶች ላይ፣ በሰው እህቶች ላይ የምትቀልዱ ሰዎች ከዚህ ተማሩ። እናንተ በድብቅ የተለያዩ እህቶችን ብታባልጉ፣ የተለያዩ እናቶችን ሚስቶች የተለያዩ ብታባልጉ ነገ ከእናንተ ቤት ይመጣል ያለምንም ጥርጥር ማለት ነው። ስለዚህ ጥንቃቄ አድርጉ። ቁርአንና ሐዲስ ዝሙትን እንድንርቅ በጣም ብዙ አጥሮችን አድርጎልናል። ያንን እስኪ በተወሰነ መልኩ እንመልከት። ዝሙት አደጋዎቹ በጣም ከባድ እንደመሆናቸው መጠን ቁርአንና ሐዲስ ስለዚህ በጣም አበክሮና አስጠንቅቆ ነው የሚነግረን። የመጀመሪያው ዝሙት ያለህን ቁጣ ያመጣል፣ በዱንያ ላይም ሆነ በአኺራም ላይ። ዱንያ ላይ ዝሙት ሰርቶ ወይም ደግሞ ባለትዳር ሳይሆን ዝሙት የሰራ 100 ግርፋት አለው። 100 ግርፋት ሴቱም ወንዱም ማለት ነው ይገረፋሉ። እንደዚሁም ደግሞ ባለትዳር ሆኖ ከሰራ ደግሞ ቀጥታ ግድያ ነው። ይዘና አምላካችን አላህ Subhanahu Ta'ala ይሄንን በሱረቱ በቀራ በሱረቱ ኑር ቁጥር 2 ላይ ይናገራል። ዝሙተኛ ምን እንደሆነ ቅጣቱ ማለት ያላህ መልእክተኛ ማለት ሰላቱ ሰላም አንድ ሰው ዝሙት ከሰራ ይገደል ብለው ተናግረዋል። ስለዚህ ዝሙት በጣም ትልቅ የሆነ ቅጣትን ያመጣብናል ማለት ነው። ሁለተኛው ደግሞ ዝሙት የቀብር ቅጣት ራሱ አለው። ያላህ መልእክተኛ አለይሂ ሰላቱ ሰላም ዛሬ 2 ሰዎች ወደነ መጥተው አያሁን ይዘውኝ ወጡ፣ ከነርሱ ጋር ተጓዝኩ። እንደ ምድጃ ባለ ግንብ ወይም ደግሞ በሚቀጣጠል እሳት ውስጥ ማለት ነው። ላዩ ጠባብ ታቹ ሰፊ፣ ከስሩ እሳት ይቀጣጠላል አሉ። በውስጡ ርቃን የሆኑ ወንዶችና ሴቶች እሳት ውስጥ ይተረማመሳሉ አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ሊወጡ ሲሞክሩ ይሄ እንትኑ ይጣብባቸውና ወደ ታች ይመለሳሉ። ወደ ላይ ወጥተው ከዛ በኋላ መሽልቅልቅ ብለው ወደ ታች ይወርዳሉ አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ከዛ በኋላ ምን አሉ? እነማን ናቸው እነዚህ ብዬ ሁለቱን ሰዎች ስጠይቅ እነዚህ ዝሙተኞች ናቸው ብለው እነዛ 2 ሰዎች መለሱልኝ ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ስለዚህ ከዝሙት ልንጠነቀቅ ይገባል። የራህማን ባሪያዎች ምሳሌ ዝሙት የሚሰሩ ሰዎች አይደለም። الرحمن ባሪያ ብሎ አምላካችን የራህማን ባሪያዎች ብሎ ሱረቱል ፉርቃን ላይ የገለጻቸው አንዱ ባህሪያቸው ምንድነው? ዝሙትን አይሰሩም ነው። ወለዚነ لا يدعون مع الله إلها آخر። በነገራችን ላይ ዝሙት መስራት ከሰው መግደል ጋር ከሽርክ ጋር ከተላለቅ ወንጀሎች ጋር ነው አብሮ የተቀመጠው። ወለዚነ لا يدعون مع الله إلها آخر አለ። ካላህ ጋር ሌሎች አማልክትን የማይጠሩ ናቸው አለ የራህማን ባሪያዎች ማለት ነው። ولا يقتلون النفس ነፍስን የማይገሉ ናቸው አለ። التي حرم الله إلا بالحق الله حرام ያደረጋትን ነፍስ ያለ ህግ የማይገሉት ናቸው ካለ በኋላ ወላ ይዝኑና ዝሙትን የማይሰሩ ናቸው አለ።
ግልጽ ነው። የረህማን ባሮች ምሳሌ እነዚህ ነው። ወመን يفعل ذلك ይህንን የሚሰራ يلقى أثاما ትልቅ ወንጀል ሰርቷን ይሄ ሰውዬ يضاعف له العذاب يوم القيامة የቂያማ ቀን ደግሞ ይሄ ስራው በጣም ይሄ መጥፎ ስራው የተደራረበ ይሆንበታል አሉ። ويخلد فيه مهانا እሳት ውስጥ ደግሞ ይዘወትርበታል ብለ አላህ መልእክተኛ አለይሂ ሰላቱ ሰላም የተዋረደ ሆኖ እንደሚገባ ተናግረዋል ማለት ነው። ስለዚህ ዝሙትን መጠንቀቅ መቻል አለብን። አላህ አዘ ወጀል ዝሙትን አትስሩ አይደለም ያለው፣ አትቅረቡ ማለትም አትስሩ ብቻ ሳይሆን አትቅረቡ ነው። ወደዛ መንገዱን ራሱ ከልክሏል። ወላ ተቅረቡ ዚና ነው ያለው። ዝሙትን አትቅረቡ ኢነሁ ካነ ፋሂሸተን ወሰአ ሰቢላ። ዝሙትን አትቅረቡ እሱ አጸያፊና መንገድነቱ የከፋ ነውና ያለ አምላካችን አላህ አዘ ወጀል ይናገራል። ዝሙትን ሲሰራ አንድ ሰው ኢማኑ የለውም ብለዋል ያላህ መልእክተኛ አለይሂ ሰላቱ ላ የዝኒ ዛኒ አንድ ሰው አንድ ዝሙተኛ ዝሙትን አይሰራም ሂነ የዝኒ ዝሙት በሚሰራ ጊዜ ወሁወ ሙእሚን ነው ዝሙትን አይሰራም ብለዋል ሰሂህ ቡኻሪ በዘገቡት ሐዲስ ላይ ማለት ነው። ስለዚህ ዝሙትን ልንርቅ ይገባል። ዝሙት የሚባለው ነገር በላአን ያመጣን በነገራችን ላይ ዝሙት እና ወለድ ከበዛ አንድ ሰው አላህ Subhanahu Wa Ta'ala ቁጣው እንዲወርድበትኝ ያላህ ቁጣ በሱ ላይ እንዲወርድበትኝ አረጋግጧናል። አንድ አንክንዳ አካባቢ በዝሙትና በወለድ የሚታወቅ ከሆነ አላህ Subhanahu Wa Ta'ala ቁጣውን ያመጣባቸዋል ብለ አላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ዝሙት ሲበዛ የተለያዩ በሽታዎችንም ያመጣል ብለዋል አላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ልንጠነቀቅ እንደሚገባ ተናግረዋል። እሺ ከዝሙት ለመራቅ ምን እናደርግ? የመጀመሪያ ቁርጠኛ ውሳኔ በቃ ከዛ ቦታ ላይ በቃ ሁለተኛ ሄደን ብለ ቁርጥ አድርገን ተውበት ማድረግ ወደ አላህ አዘ ወጀል መመለስ ነው የመጀመሪያው። ግልጽ ነው። ሁለተኛው ደግሞ እይታ መገደብ። አላህ አዘ ወጀል አይኖቻችሁን ስበሩ ይላል። አይኖቻችሁን ስበሩ አይኖቻችንን እንድንሰብር እንዳናይ ተናግሮናል። ስለዚህ ዝሙት ያልተፈቀደን ነገር አለማየት ይህንን ነገር እንድናደርግ ያደርገናል። ከዛ ነገር እንድንርቅ ያደርገናል። ሌላው ደግሞ ከሐጅ ነብዩ ወንድ ጋር ወይም ከሐጅ ነብይ ሴት ጋር አለማውራት። ግልጽ ነው። እኛ በመናወራ ጊዜ ነው ያኔ ክፍተት እየተፈጠረ ይመጣና መጨረሻ ላይ ዝሙት ላይ እንድንወድቅ ያደርገናል ማለት ነው። ስለዚህ ከሐጅ ነብዩ ወንድ ጋር አለማውራት፣ የብልግና ቃላቶችን አለመጠቀም ወዘተ ነገራቶች ከዝሙት እንድንርቅ ይናገራል ያላህ መልእክተኛ። ለዛ ነው የባል ወንድምን ራሱ ወደ ቤት እንዳታስገባ ያሉ። ምክንያቱም የባል ወንድም ሞት ነው አሉ። የባል ወንድም እኮ ነው የሚስት እህት እኮ ናት ምናምን እየተባለ እንደ ቀላል ነገር የምናየው ነገር አለ። የቅርብ ዘመድ እኮ ነው ምናምን ነገር ያጎቴ ልጅ እኮ ነው ያክስቴ ልጅ እኮ ነው እያሉ የሚቀራረቡት ነገር ይሄ ልክ እንዳልሆነ ነው የምንመለከተው። ምክንያቱም ከተባለ እንደዚህ አይነት ነገራቶች እንድንቀራረብ የሚያደርጉን ነገራቶች እነዛን ካልዘጋ ነው በሩን ካልዘጋ ነው የሸይጣን መንገድ። ለዛ ነው አምላካችን አላህ እኮ የሸይጣንን እርምጃ ተከታተሏል ቀስ እያደረገ ወደ ወጥመዱ ስለሚከተል ነው። ለዛም ነው አምላካችን አላህም ላ ተቅረቡ ዚና ያለው ዝሙትን አትቅረቡ ያለው ማለት ነው። ሌላው ከመጥፎ ጓደኛ መራቅ። አዋዋላችንን ለመንገር ነው። እነሱ ይሄ አልባሌን ቦታ የሚውሉ ሰዎች የተለያዩ ሲናገሯቸው ዝሙትን እንደቀላል ገሌ ፍቅረኛ ገሌ ጓደኛ ምናምን እያሉ ሲናገሯቸው እነዛን ሰዎች እንደቀላል ነገር ታዩትና ከዛ በኋላ እነዛ ጓደኛቸውን የነሱን ነገር እያያዛችሁ ወይም ደግሞ የሰው ልጅ ጓደኛህን ንገረኝና ሰላም ተነግርሃለሁ አይደለም የሚባለው ጓደኞቻችሁ ጋራ የምታወሩት ነገር ወደዛ ነገር እየሳባችሁ ስለሚሄድ መጥፎ ጓደኛ ጋር አለማዋል ማለት ነው። ሌላው ደግሞ ሐጅ ነብይን አለመጨበጥ። ሐጅ ነብይ መጨበጥ ትልቅ ወንጀል ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ሐጅ ነብይ አንድ ሰው ከሚጨበጥ በቢስማር ቢመታ ይሻላል ነው ያለው። ትልቅ ሾህ ቢወገው ይሻላል። ግልጽ ነው። ሐጅ ነብይን አለመጨበጥ። ሌላው ደግሞ ስድስተኛው ምንድነው? ምላሳችንን ከዝሙት መጠበቅ። ያላህ መልእክተኛ አለይሂ ሰላቱ ሰላም ምላስ ዝሙት ይሰራም ብለዋል አይደለ? ስለዚህ ዝሙት ከሚቀስቃሽ ከሆኑ ነገራቶች ከሚናገር ምላሳችንን መጠበቅ፣ ወደ ዝሙት እንዳይሄድ ማለት ነው። ጥንቃቄ ማድረግ የምላስ ዝሙቷ ዝሙት የሆነ ነገር ወይም ደግሞ መጥፎ የሆነ ነገር መናገሯ ስለሆነ ማለት ነው። ሌላው ደግሞ የዝሙት ፊልም ልቦለድ አሁን በቀላሉ አሁን ሚዲያ ላይ እየተሰራፋ ያለው እሱ ስለሆነ ልቦለድ ፊልም ሊሆን ይችላል፣ የርቃ ምስሎች ሊሆን ይችላል፣ ቪዲዮዎች ሊሆን ይችላል። የተለያዩ ነገራቶችን ከእንደዚህ አይነት ነገራቶች ዘፈን ሊሆን ይችላል ወደዛ ነገር የሚወስድ የተለያዩ ነገራቶች ላይ መራቅ፣ በቃ ወንጀል ከተባሉ ነገራቶች መራቅ። ይሄንም ከዝሙት እንድንርቅ ያደርገናል። ሌላው ደግሞ አኺራ ማሰብ ነው። አላህ Subhanahu Wa Ta'ala የውመል ቂያማ ላይ ምን ያክል እሳትን እንዳዘጋጀልን አስበን ከዛ በኋላ ከዛ መራቅ። አላህ Subhanahu Wa Ta'ala ምንድነው የሚለው? የውመ ተሽሐዱ ዐለይሂም በእናንተ ላይ መስካሪ ሆነን የውመል ቂያማ ላይ አልሲነቱሁም ይሄ እንትናቸው ይሄ ምላሶቻቸው ይመሰክራል። ወአይዲሂም እጆቻቸው፣ ወአርጁሉሁም እንደዚሁም ደግሞ እግሮቻቸው ቢማካኑ ያመሉን ሲሰሩት በነበረው ነገር ይመሰክሩባቸዋል እያለ አምላካችን አላህ አዘወጀል ይናገራል። ሌላው ምንድነው? ራሳችንን በሐላል ማብቃቃት ማለትም ማግባት ማለት ነው።
ትዳርን መግባት ወደ ትዳር መግባት ቶሎ ብሎ እገሌ ፉላን እያልን ጊዜ ከመውሰድ ቶሎ ብሎ ማግባት። አስረኛው ምንድነው እንትን አለ ማለት ይሄ ምንድነው ማግባት ካልተቻለ ደግሞ ጾም ማብዛት። በጣም ጾም ምን መሰለ ምንም ነገር የለም። ጾም ጋሻ ነው ብለዋል ያላህ መልእክተኛ። ከሳት የሚከለከለን ከሐራም ነገራቶችንም እንዳንደርስ ያደርገናል ማለት ነው። ግልጽ ነው። ስለዚህ በምንችለው አቅም ከዝሙት መራቅ፣ የዝሙትን አደገኝነት የየውመል ቂያማ ላይ የሚያስገኘን ከሳት ውስጥ መግባት፣ የቀብሩን ቅጣት፣ እያንዳንዱ ነገር ዱንያ ላይ ራሱ ሸሪዓ በሚተዳደርበት ሀገር ላይ ብንሆን እስከ መገደል የሚያስደርሰን ነገር ስለሆነ ከዚህ አደገኛ በሽታ መራቅ ነው ብዬ አስባለሁ። አላህ ይحفظكم። ወሰላሙ አለይኩም።